주먼지 마징 감칭 짬차오 ጨነቃችሁ ላሰባችሁ ቤተሰቤ ጋር እየደወላችሁ ለጠየቃችሁ በጣም ስለኔ ስትጨነቁ ስትጸልዩልኝ የነበራችሁ ሰዎች ካምን ነው ልክ አይታት እንደማታውቁ መጀመሪያ እኔ ላውራት አንዴ ማይ ጋድ ቆንጆ ናዮ ናዮዬ ናዮሻ ናዮ ወይ ደህና ነሽ? የኔ ጠንካራ ሴት ወይ ጨነቃችሁ ላሰባችሁ ቤተሰቤ ጋር እየደወላችሁ ለጠየቃችሁ በጣም ስለኔ ስትጨነቁ ስትጸልዩልኝ የነበራችሁ ሰዎች በሰላም እንደወልድ ምናምን ስትጸልዩልኝ የነበራችሁ ሰዎች በጣም ነው የማመሰግነው። ቆንጆዬ የሚያምር ትንሽዬ ወንድ ልጅ ወልጃለሁ እና በጣም ስትጨነቁልኝ ስታስቡልኝ የነበራችሁ ሰዎች በጣም ነው የማመሰግነው። ካምን ነው ልክ አይታት እንደማታውቁ መጀመሪያ እኔ ላውራት አንተማ ሄደህ ጠይቃል ምናምን። ናዮዬ እንዴት ነሽ የኔ ፍቅር? ቆንጆ ደህና ነሽ? አለን። እንዴት ነሽ? ደህና ነኝ። በጣም ደስ ብሎኛል። እሺ እኔ እናት ስላየሁሽ ማርያምን በጣም ነው ደስ ያለኝ። ቆይ ናሁን እየተወራን አንዴ ጠብቀን 3 ሰዓት ጠብቀን አንዴ። በጣም አምሮብሻል፣ ቆንጅዬ ሆነሻል። ማርያም ከበፊቱ በደንብ ደግሞ ቆንጆ ሆነሻል ምናምን ብቻ አሪፍ ላይ ነሽ ያለሽ። ማንን ያስገባው ነው? ምን ብዬ እንደማወራ እንኳን አይን እንዳይን አታያየን ለሚባለው ምን ይባላል? እንኳን እንዲህ ተያየን። እንኳን ለዚህ አበቃን። አማርኛው ነገር እንኳን ለዚህ አበቃን። ወይናዮ የዛሬ ዓመት እኮ እንዲህ እኮ አይቻላለሁ። ሀገር ውስጥ ሆነ እኔም ከሀገር ውጭ ያለሁት እንዲህ አላልኩ። ሀገር ውስጥ ሆነ ነው እንዲህ ሁሉ ጉድ የምታወራው? የኔ ጠንካራ ሴት ወይ ስላየሽ በጣም ደስ ብሎኛል። አመሰግናለሁ። እኔም ደስ ብሎኛል ስላየሽ። ሃይ እንዴት ናችሁ? ናዮ እንዴት ነሽ? ደህና ነሽ? ደህና ነኝ። እግዚአብሔር እንኳን ለዚህ አበቃሽ። አመሰግናለሁ። ደስ ብሎናል ስለተመለሽ። እሺ ያባታ አመሰግናለሁ። እንዴት ነሽ? አይ ቲንክ እንዳለ ኮሜንቱ መሆን እያሉሽ ነበረ። አሁን ብዙ ወንድ እየጠፋ ስለሆነ ሴቶች ሽምግልና መላክ ጀምሯልና መቅዲ ልታገባኝ ሀሳብ አለ። እንዴት ነሽ? ደህና ነሽ? ናዮዬ ደህና ነሽ? እንኳን ለዚህ እግዚአብሔር አበቃሽ። እኔ እናት መቅዲ አመሰግናለሁ። ጎበዝ ናት ናዮ። ናዮ ቆንጆዬ ናት። ተገናኝተን አናውቅም እኮ ዛሬ መጀመሪያችን ነው። ዛሬ ነው የተገናኘው። ናዮ ታውቂኛለሽ እንዴ? ነው ያውቃል። እኔ አላውቅሽም። እሱ ናዮ ናታውቃሽ? አሁን ተዋወቅን ነው። ኧረ ቀልድ ነው። አውቃታለሁ። መጥቼ ነበር እነ ጆን ጋር ከነ ቲቲ ጋር እኮ ግን አንቺ ጋር አልመጣንም፣ አልቻለም እኮ ነው። ማይ ጋድ ቆንጆ ናዮ ናዮዬ ናዮሻ ናዮዬ ነሽ? እንዴት ናችሁ? አማን ነሽ? ደስ ይላልሽ? አደና የሚልሽ ልጅ ደናሽ እንዴ ቀኝ ቅድም ቆማል ናፍቃችሁኝ። ኧረ ናዮ ያውንማ ፍራይዴ እኮ ተበተነ እኮ በቃ አሁን ሁለታችን ቀደም ደቡብና ሰሜን አይደለም እኮ ተበታተን፣ ሁለታችን አንድ ላይ ሌሎቹ አንድ ላይ እንዴ አሁን ገብተው እና በቃ ኮሪያ ሰሜን ኮሪያና ደቡብ ኮሪያ ሁለቱ ብላኪ ጋር ናቸው። አንደኛው ደግሞ ዘኪ ቤት ገስት ዳኒ ለኔሽ አባቴ ያበደ የምራችሁ ዛሬ ሲቀረዳችሁ አሁን የምትሉኝ እንዳለ ነው ማምናችሁ እዚህ ጋር የምታወሩት
ደህና ነሽ? አይ እንዴት ነሽ? አለን አምሮብሻል። እናንተም አምሮባችሁ ሱሱ ናዮ ወይ ደህና ነሽ? እንዴት ነህ? ስላየሁሽ በጣም ደስተኛ ነኝ። አመሰግናለሁ። እሰይ እኔ የመጀመሪያ ፎሎ ያደረኳት ሰው አንተ እዚህ ጋር ዝም ብለህ ዋት ትጠጣለህ፣ አይጠቅምህም። ጋይሶች ሌትስ ጎ ሁላችሁም ኤቭሪባዲ ታፕ ዘ ስክሪን። እኔና ናዮ ነን የምንሆነው ሁለታችሁ። ምን ልቀጠቅጡን ነው እንዴ? ምን እኔ ምናልባት ናዮ ጌም ሲጀምር ያለው ነገር ትንሽ ስለሚያስፈራ ብንፈወዝ ጋይስ ማርያምን ይሄዳል። ጋይሶች ሌትስ ጎ ፊቴ ጋር ሁላችሁ እኔ ፊት ጋር ደብል ታፕ ነው ሰው ነው እንደዛ በእናትህ ሰው ነው ኤቭሪባዲ ፊቴ ጋር ጋይሶች ሌትስ ጎ ታፕ ዘ ስክሪን። እኔ ጋር ነው ሜጋ ጋይስ ደብሳ ሁላችሁ ሁላት እዚህ ፊቴ ጋር እኔ ፊት ጋር እኩል ፊቴ ጋር ደብል ታፕ ነው ፎንቲ እኔ ምን አቅልሃለሁ? ሂዱበት ታብታብ አድርጉት። ነው ፎንቲ ምን የሚደረገው ነገር ኤቭሪባዲ ታፕ ዘ ስክሪን እየተሰራብን ያለው እኮ ደባ እኮ ነው። ይኸውላችሁ አሁን እኔ ጋር የሰጣችሁ አበባ ናዮ ጋር የሰጣችሁ እኔ ጋር መታችሁ ስጡ። ናዮ ስንሰርከው ምንድን ነው ናኦሜ ልብሱ ዘካራቴ ኪር ላይ ያለውን እሺ እንጀምር። የትኛው ልትሰራው ነው አንተ? ቹንጆንጎ ሚለው ጁሞንቺ ማቺንካም ቺንቻም ቻው አይዞ ያገሬ ቺንግ ቶም ቻም ቻም ተራበሉ እስቲ ብቻውን ናሁን ብቻውን እየተቀባበልን ነው እኛ የምንሰራው። የለም ሽለላ ላይ የብቻ እኛ እንደዚህ ካልተቀባበልሽው ሽለለው ቅብብል ነው። እኔና እሱ በቃ ትርጉሙ አሁን ያለው ነገር ባይዘዌ ቻይኖች ቢሰሙት ለህይወታችን ራሱ አለ። ስማ ቶሎ በቃ ጀምረውና እንቀመጥ። ጀምረው ቾም ዞስ ሀገሬ ኮሪያ ናቴ እነዚህ ሰዎች አያሸንፉም እንዴ? ኃይሌ ግላብ አለ። እሺ እኔና ቴንክ ዩ እስኪ አመስግኑ ኮመንት ላይ ያላችሁ። ታወራለች ከዘፋኝ ጋር ምንድን ነው ያለው? ከዘላፊ ጋር ከዘፋኝ ጋር እኮ ታወራለች። ለቤቴ ቤታዮ አንቺ ምንም አይደለም። ፋሚሊዎችሽ ግን አይፈቱም። እኔ እንደዚህ አልወድም እንዴ። ባለፈውን ጌም ተጮተ ሪከርድ የሁሉ ሪከርድ የሚለቁት ምን ሆነው ነው እንዴ? ምን ችግር? የምሬን እኮ ነው። በጣም ያሳፍራል እኮ። እሺ ይሄንንም ይለቁታል። በጣም ያሳፍራል ያልከው ነው። አያሳፍርም እኮ ጋይስ ሌትስ ጎ ታፕ። እሺ እኔ እንትን አሳየኝ። የልጅ ላይ ፈረቀኝ የልጅ ላይ ፈረቀኝ አንቺ ናሳያት በቃ ምን አገባ በቃ ያሳይሻል። እንዲማ ከሆነ ማሪ የሚቀጡ መሆኑን ባቅማ ሌላም ነገር ላኪው ነው። ቅጣቸው ቤታዬ እኮ ነው። አይ ነው እሱ አሁን ያሳይ። አንተኛ ደግሞ ማንም እየጠባለ እኔ መቼስ እንደላውም አልችልም። የሆነ ፍሬንች ኪስ ምናምን ካራችን ያሳያል። ኦኬ እሺ ትራስ ይዘህ 20 አሳሳም አሳየን። ኧረ በማማ እንዴ ምን እናድርገው ታዲያ? ኖርማል በልሽ አሳያ ተቀጣ። እኔ ጋር ለምን እንደሆነ አልችልበትም። እግዚአብሔርን አልችልበትም። ይሄው እኔ ላሳይ። ሞክር አሳይ ሞክር። እኔ ብዙ አልችልም። የልጅ ዳይፐር አቀር ግን እከፍ አሁን ጭንቅላቱ ነው የልጁ። እሺ ይሄ ደግሞ ቂጡ ምናምን ነው ወደታች። ከዛ የዳይፐሩ አቀር ናዩ ወይ ሊዮ እሱን መጀመሪያ
አሁን እዚህ ጋር ይሄን እግሩ ነው አይደል? አንተ ከፍ እናደርገውና ይወለድ እኮ አይደለም። እስቲ ዝም በል እስቲ ነው አወላለቅ ነው ያልሽው ወይስ አደራረግ? አደራረግ ነው ያልሽኝ። አይጠራረግም እንዴ ታዲያ? በላው ላይ ነው እንደምትጨምረው። ኦያ እንደዚህ እናደርገዋለን። ከዛ ይሄንን በዋይፕስ እዚህ ምን እያደረገ ነው? እኔ እየጨረስኩ እሱ እንዳያምታታኝ እኔ እየጨረስኩ ማን ነው እየጠረኩ? ይሄ እኮ ለልጁ ሸሪፋም ነው። ግን እናደርገዋለን እንደዚህ። ከዛ በዚህና በዚህ በኩል ምን እናደርገዋለን መሰለሽ? ይሄ እግሩ ነው። በዚህ በኩል ነው ታውቃለህ። ይሄ የድሮ ነው። ይሄ ሽንት ጨርቅ ነው፣ ዳይፐር አይደለም። እና ነው ያደኩበት። ቤታዮ አቀነባብረውበት ልጁ አታጣፍያ ነው። ያንተ ልጅ ወገቡም አንገቱም ይነቃቀላል። ብቻ ምንድነው እሱ? ልጁ ነው። አይሹ እንዳረግ አይ ይሄ ዳይፐር አይደለም። ይሄ ማቀፊያ ነው የሚመስል ልጁን አቅፈበት። ደሙኝ ኖርማል ነው። ይሄው ልጁን ቶሎ በሉ። ይሄው እሺ ስቲፊን ልጁ ባጣ ነው የሚሆነው። መሬት ጀርባው መጀመሪያ ላይ ቤታ እንዳያለቅስ እዚች ጋር እብድ ነው እሱ ብለሽ እንዳያለቅስ እኔ ከጨው ጋር ነው የምሄደው። ከዛ መጀመሪያ ምን ታደርጊያለሽ? ሴቶች በብዛት ሰላም ተስፌ ማስታወቂያ ላይ ያየሁትና በግላብ እንዲጥርቅ አለች። በግላብ ሴቱን በግላብ በቡስቲንግ ላይ እንዴት ተከፍቱና እዚህኛው ጋር ለዚህ እዚህ ጋር እዚህ ፓርት ላይ ግን እኮ እንትን ይላል እስጢፋኖ አባብዬ የሚለው ደግሞ ይከፈት ያለው እሱ ፓርት የለም እንደዚህ ነው። አራና ለዘፈን ሙዳት ያለ አላለህም ወይ እኮ ነው ያልኩት። ወይኔ አባብዬ ይገርማል። አንተ ረጅም ዓመት ስለሆነ አዲሱ ስራ ይላል። በትክክል ማን ነው ልጅ ዳይፐር መቀየር የሚችል ብለሽ አሰብኩ ነው።